ቀደው እንትን የሚሉት እንደዚህ የሚበጠስ ነገር ያደርጋሉ። እና አራት ሰዓት የሚወስድ ሰርጀሪ ነው። ከ3 ሳምንት በኋላ የፈለግሽውን ነገር ማድረግ ትችያለሽ። ሴም ዴይ ዲስቻርጅ ትደረጊያለሽ ከሆስፒታል። ኦኬ ይሄን እያሳሰበኝ ነው። አሁን ተቀምጠሽበት ነው ወይ በአየር ላይ ተንሳፍሽ ላይ ተቀመጥሽ? ላሳይሽ። ድንግሉ አይደለም ያሳሰበኝ፣ ተስር ያለው ነው። ተቀምጠሽበታል ውዴ? ቁጭ ብዬ ነው እኮ ያለሁት። ላሳይሽ፣ ይኸውልሽ፣ ላሳይሽ። ወይኔ በስመ አብ ወወልድ ወመንፈስ ቅዱስ። እናቴ ሽንጥ ዳሌ ሼፕ አንድ ላይ። ይኸውልሽ እንግዲህ ቤታዮ እንደዚህ አርቲፊሻል ላይ ይባላል። ኧረ አንቺ እኮ ሙሉ ሰውነትሽ ነው አርቲፊሻል እኮ የሚባለው። ለምሳሌ አሁን እጅሽ ቀጭኖ ነው፣ ወገብሽ ቀጭኖ ነው፣ ቂጥሽ ብቻ ይወጣ። አንቺ ሙሉ ሰውነትሽ ገብቶሻል አይደለም? ከሙሉ ሰውነትሽ ጋር ወጥ ነው የራስሽ እንደሆነ ያስታውቃል። እኛ እኮ እዚህ አሜሪካ ነገር ነው ያለ ነው። አንድ ነገር ልንገርሽ፣ እንዲህ አይነት ነገር ግን አክሴፕት አታደርጊም። ለምሳሌ አንድ የሌለሽ ነገር እንዲኖርሽ ብታደርጊ መጥፎ ነው። አሁን እኔ ለምሳሌ ይኸውልሽ ብር የለም እንጂ ስሚ፣ ብር የለም እንጂ ሁሉም ሰው ማለት ነው እንደ ሞዴል ቢስተካከሉ ሁሉም ሰው ይፈልጋል። አበሻ ችግሩ በአደባባይ ሲሆን ውርደት ምናምን ብለው ያሽማጥጣሉ እንጂ በውስጥ አሁን ስንቶቹ ያልተናገሩት ምናምን። አሁን አርቲስቶች ካይሻቸው ጂም ደርሰን መጣ ምናምን ይላሉ። ያ የሚሉት ለምንድን ነው? እዚህ አሜሪካ ነገር ሲሰሩ ፕሮሰሱ ሙሉን ያሳዩሻል። እንዲህ ተሰራ እንዲገባ ምናምን። የአበሻ ምላስ ስለሚፈሩ ብቻ ተደብቀው ያደርጉና ጂም ገባ ምናምን እያሉ እንትን ይላሉ። ገባሽ? ለምን ምላስ ነው እንጂ ማንም ሰው ገንዘብ ቢኖረው ሙኒት አይህን እንደ አቦን ሌላም ቀዳዳ ያስተካክላል። ማርያም ነው የምልሽ። ገንዘብ የለም እንጂ ቢኖረን ሁላችንም ብናስተካከል ደስ ይለናል። እና ይህ ሰው ልጅ እኔም እንደዛ ነው የማስበው። ሙኒት እንዳንቺ ሰው አንዴ ነው የሚኖረው። በቃ ተደስተሽ የልብሽን አንቺን በማይጎዳ ጤናሽን በማይጎዳ መልኩ ካደረግሽ አንዴ ነው የምኖረው። ገንዘቡ ለማን ነው ገባሽ? የሚቀመጠው ለራስሽ ደስታ ሲባል ነው። እና እኔም ሙኒትዬ ቢኖረኝ ስንት ነገር አስጠባበብ። ወደ ዱባይ ስትመጪ ኤሲ ይዘሽ ሙከይፍ ይዘሽ ትመጫለሽ። ያኛ እንኳን ድንግል ላይ ታየው እሱ በተፈጥሮ ተደፍኗል። ግን ሌላ ነገር አሰራራ ነበር። ቤታ በተፈጥሮ መልሶ ሲዘጋ ጭንጫ ነው የሚባለው። ያ ደግሞ ጨንጭጭ ይሆናል። ጭንጫ ነኝ ቀድመሽ ማስተካከላለች። ጭንጭጭ ብያለሁማ። ቤታዩ ዛሬ በጠዋት ቀኔን ባረክሽልኝ። ወላሂ በአንቺ ስስቅ ነው ቢሮ የደረስኩት። እና እንደዚህ ነው። ሌላ ጥያቄ ያለው ሰው ደግሞ ይጠይቅ። ስላሉትም ሙኒት ተቀበይ። የማጥበብ የማደግ ምናምን ጥያቄ ሊኖር ስለሚችል ማደግን አላውቀውም። እኛ ማጥበብ መዝጋት ይሄንን ነው። ማሚ ልጠይቅ አንድ ጥያቄ። እሺ። በየጊዜው መታደስ አለበት ይባላል። ይሄ ነገር እውነት ነው ወይ? ከተከፈተ እንዴት ነው እንደገና የሚታደሰው? እንደገና ሄደሽ ልትዘጊው? እኔ እኮ ይኸውልሽ ምስርዬ ለባሌ ነው ስጦታ ነው፣ ትልቅ ስጦታ የሰጠች። ስለዚህ እንደገና ደግሞ ዘግቼ ሊሄድ ምናልባት ችግርም ሊኖረው ይችላል። ደጋግመሽ ስታደርጊ ለምን እንዳልኩሽ ታውቂያለሽ? የሆነች ማዳም ቤት ስሰራ ኢራቂ ነች። መቀመጫዋን አሰርታ ነበረ እና መታደሻው ጊዜ ስላለፈ ትክክል አልሆነም። ሌላ ነገር ነው ያልኩሽ። ስለ ድንግልናው እኮ ነው ያልኩሽ። መቀመጫ ራሴ ነው። አንቺ አታውቂውም እንዴ? እሱንማ አውቃለሁ። አይ ያንንም እኮ አሁን ሰው የተረዳው በሌላ ነው ማለት ነው። ጋይስ በቃ ድንግል ነው ውዶችዬ። ሶሪ ሙኒቷ አሁን ድንግሉ አሁን ከተሰራ በኋላ ለምሳሌ ከ15 ቀን በኋላ ስናረግ እንደ አዲስ ነው የምንጮኸው። ሞክሪው ሞክሪው። ማራሳይ እንዳትሉ በዚህ ከቀጠላችሁ ማርያምን ጠይቂ እኮ
ብለውኝ ነው። ሲከፈት ነው ግን ሞክሩት ደግሞ ጎ ነው እንግዲህ ቻችሁ ውስጥ ጠይቁ እንጂ ምን ነው ዝም አላችሁ? ወንድ ጥያቄ ማስተናገድ ትችላለሽ? ሙኒት ሰላም ብያለሁ። ሰላም እንዴት ነህ? አለን ፈጣሪ ይመስገን። አሁን ባጭሩ ድንግልና ይመለሳል። ስለዚህ ድንግል ባይሆኑም ድንግልና ተመልሶ ማግባት ትችላላችሁ እያልሽን ነው? እንግዲህ እኔ አልገባኝም ጥያቄው ራሱ እንዴት እንደሆነ፣ ግን ድንግል መሆን ይቻላል። ድንግል መሆን ይቻላል። እኔ የተረዳሁት ይህንን ነው። አይ እኔ እንደ ቀልድ የድንግል አስመላሽ ኮሚቴ ካምፓኒ ከፍቻለሁ ምናምን እያልኩ ነበር። እውነቱ ነው በመምጣቱ ደስ ብሎኛል። ከዚህ በኋላ መወዳትን ልጅ ያው ድንግል ባትሆንም ማግባት እችላለሁ ማለት ነው። እውነት ለመናገር ፈርቀዳጅ ስለሆንሽ ደስ ብሎናል። የድንግል አስመላሽ ኮሚቴ አምባሳደር ግን እኔ ሙኒት ውስጤ ሲነግረኝ እውነት አልመስል አለኝ። አንቺ እየቀለድሽብን ማርያምን እንደዛ እየመሰለኝ ወላሂ ቤታዬ ወላሂ ልሻለሁ ወላሂ ስናገር ቀድመሽልኝ ገባሽ። እኔማ ውሸት ነው ብዬ ልቀጠቅጣቸው ነበር። ውስጤ እግዚአብሔርን በቃ አላመነም። ላቤታዬ ሁለት አይነት አለ። አንደኛው በሌዘር ድንግል መሆን ሳይሆን ማጥበብ የእንትናን የዛች የቦታዋን ጡንቻዎች። አሁን ስለ ሜዲካል የሚያውቀው ሰው እንዲህ ብታዋሩ ይገባዋል። እዚህ ጋር ጡንቻው ከየት መጣ ይሉሻል። ግን የእንትኗን የግድግዳውን ጡንቻ በማጠንከር ቦታውን በማተለቅ ያጠቡታል። ይሄ 12 ሲዝን ነው የሚያስፈልገው። ወደ 3 ወር ገደማ ይፈጃል። ትዕግስት ያስፈልግሻል። ኦኬ። ይሄኛው ግን ድንግል መሆኑ የ4 ሰዓት ሰርጀሪ ነው። ሴም ዴይ ነው ዲስቻርጅ የሚያደርጉሽ። ከ3ኛው ሳምንት በኋላ ደግሞ ሬዲ ነሽ ለማንኛውም ነገር ማለት ነው። ጠይቂ፣ ጋይኒ ላይ የሚሰሩ ዶክተሮች ጋይኖሎጂስት የሆኑ ይነግሩሻል። ማሚ ወይ እኔ አንቺ እንደማልጠይቅ ታውቂያለሽ። ደውዬ ጽፌልሻለሁ። ሂዊ ማሚን ጠይቂልኝ። እንዳለ ወገኖቻችን እንዳለ እንትን ብሎብናል። እንዴ ጠያቂው ከኮመንት ከላይ በምሳሌ የሁላችሁ ሰርፕራይዝ ማድረግ ስለአማረኝ የሆነ ለየት ያለ ነገር ማድረግ ስለፈለግኩኝ ነው እንጂ ሴት ልጅ ይሄ እንዲህ ሰፍቶ ከስንት ጋር ወንድ ጋር ሄደሽ ምናምን የሚባል ነገር የለም። ናቹራሊ ቦታው ይመለሳል። ወልደን እንኳን ጠቢያዊ በኖርማል እንኳን ወልደን ነገርየው ቦታው ላይ ነው የሚመለሰው። በንጽህና ጥብቅና ይዛችሁ ብታስቀምጧት ራሱ ምንም ችግር የለውም። በግድ መደረግ ያለበት ነገር ሆኖ አይደለም። በንጹህ ጥብቅ አርጓት እሷነቷን አትለቅም። ወይ ይቅርታ መጀመሪያ እንደሚታየው ሁሉ ልክ እንደ ወራዊ ሁሉ ትሆናላችሁ ማለት ነው። ወራዊ እንትን የሚባል ነገር አለ አይደለ? ልክ እንደዛ ነው እንትን የምትሉት። በቃ ድንግልናው ሲመለስ ችግር አጋባሽን እኮ እንዴ። ወራዊው ነገር ከየት ነው የሚመጣው? ከእንቁላላችን እኮ ነው የሚመጣው። ከዚህ ከሌላ ቦታ ነው እሱ የሚመጣው። ይሄኛው እኮ ሌላ ቦታ ነው። ምን ሆነ ነው? ኖ ልልሽ የፈለግኩ ምን እንደሆን ታውቂያለሽ? በዛ ስሙን መጥራት ስላልፈለግኩ ነው። ገባሽ አይደለ? በዛ እንደምታዩት ሁሉ አሁን ድንግልና ሲመለስ ማን ነው? አይደፈንም እኮ አይደፈንም። ድፍን እኮ አይልም። እንግዲህ በስዕል እልክልሃለሁ። በስዕል እኔን ሲያስረዱ የሳሉ ስዕል እልክልሃለሁ። ኧረ ተው በእናትህ አንተ ይቅርብ። ለማንኛውም ያው መቀመጫውንም የአመቱ ምርጥ መቀመጫ ብለን አሳልፈነዋል። ይመቻችሁ። መሲ ስላስገባሽኝ አመሰግናለሁ። መልካም ጊዜ ነው። መሲ ናት ያስገባች። እሺ ወንድሜ ሻው። አይ አንቺ ቤት ነው ደግሞ ወደ ሰንት። ኧረ አንቺ ነው ያስገባሽ። ሰላም ዜና ወንዶች ቢቀርባቸው ወንዶች እኮ አይሆንም። ይሄ ለሴቶች ነው። ወንዶች መግባት የለባችሁ። ማርያምን ይሄ ለወንዶች አይመጥንም። አይነፋም። ወንዶች እናንተ መጠየቅ አትችሉም። ሴቶች ብቻ ናችሁ መጠየቅ አለባችሁ።
ሌላ ጊዜ ሴቶች ብቻ ነው። ጠይቅም ሰላም ልልሽ ነው። ስለዚህ ጉዳይ ለመጠየቅ አይደለም። እሺ ነሽ? ደህና ነሽ? እሺ እና ስትናገሪ በሰማሁ ቁጭ ብዬ ይዘሽ እንጂ ሰላም ልበልሽ ብዬ ነው። ቤትሽ አይቼሽ አላውቅም። በሰው ቤት ነው ሁልጊዜ የማይሽ። እንዴት ነሽ? ደህና ነሽ? ሰላም ነኝ። አመሰግናለሁ። እንዳለችው እንደ ቤት ታየው ሁሉም ይህን ነገር መሆን ይፈልጋልኝ። ለዚህ ሲጀመር ማብራራትም አያስፈልግም። ምድረ ደንቆሮ ለደንቆሮ ህዝብ ልታብራሪ መግባት አልነበረብሽም። ሲጀመር ስለ ቀኑ ነው ብዙ የሚያወሩት። ሁሉም የለውማ የአንቺ ነገር ስለሌለው ነው የሚያወራው አይደለ? ስላጡት ነው የሚያወሩት። እንቁልልጭ እያሉ ይኖሩታል እንጂ አንቺን መሆን አይችሉም ሲጀመር። እኔ ሲጀመር አንድ ሰው ነው ትርፍ ንግግር ሲናገር የሰማሁት። ለሱም መልስ ሰጥቼዋለሁ። ለማንም ማብራራት አያስፈልግም። ጠይቅ እያሉኝ በውስጥ እያጨነቁኝ ነበር። አንዷ ሰሞነች ገባች ከላገለች። በቃ ጠይቅ እንጂ ራስሽ እየጻፉ ተውሹ። በቃ ተረዳሽ? ማዝዬ ጥያቄ አለሽ? መሲ ብሪጅስቶን የት ነሽ? ኧረ ጥያቄ ያለው መጠየቅ ይችላል። እዚህ ጋር እንዴት እንደማስገባ አላውቅም። ምስር ጨረስ ጥያቄ መሲና ጁጁ የት ሄደው? ጁጁ ተኝታም ሊሆን ይችላል። እኔ ላስገባልሽ ወይ ሞዴሬተር ስጭኝና ጥያቄ ያለው ሰው ብቻ ታችኝ